አንድ መጽሐፍ ቅዱስ ክፍል አንብበላችሁ ዮሐንስ ወንጌል ምዕራፍ 12 ከቁጥር 23 ላይ ኢየሱስም እንዲህ ሲል መለሰላቸው፣ የሰው ልጅ የሚከብርበት ሰዓት ደርሰዋል። እውነት እላችኋለሁ የስንዴ ቅንጣት መሬት ላይ ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች። ሕይወት የሚወድ ያጣታል፣ በዚህ ዓለም ሕይወቱን የሚጠላ ግን የዘላለም ሕይወት ይጠብቃታል ይላል። ይሄ መጽሐፍ ቅዱስ ክፍል የሚናገረው ያው ኢየሱስ ክርስቶስ ስለ ሰው ልጅ ሲል ራሱን በመስቀል ላይ የሚሰቀልበት ሰዓት ነው። ከዚህ በኋላ ደግሞ ይሁዳ ለአይሁዶች ክርስቶስን የሚሸጥበት ሰዓት ነው። ስለሆነ ክርስቶስ ባይሰቀል ኖሮ እኛ አንድንም ነበረ። ክርስቶስ ካለነ ደግሞ ምድር ባዶዋን ትቀር ነበረ። ስለሆነ ይሁዳ ክርስቶስን በመሸጡ ብዙ ተጠያቂ ነው ብዬ አላስብም። ምክንያቱም ይሁዳ ካልሸጠው አይሁዶች አይዙትም፣ ክርስቶስ አይሰቀልም፣ የዓለም ድህነት የሰው ልጅ ድህነት አይታወጅም ነበር ብዬ አምናለሁ። ስለሆነ ለበጎ ነው። አንዳንድ ነገሮች ክፉዎች እንኳን እኛ ላይ ሰዎች ቢሆኑ የነሱ ክፋት ለበጎ ነው ብለን ልናስብ ይገባል። ምክንያቱም አምላኩን የመሰለ ገንዘብ ያዥ ያደረገው ትልቅ ስልጣን ነው። ገንዘብ ሚኒስቴር አሁን በኢትዮጵያ ውስጥ ትልቅ ስልጣን ነው። ስለሆነ ይሁዳ ከሐዋርያቶቹ አንዱ ቢሆንም ከዛ በላይ ደግሞ ስልጣኑ ምንድነው? ገንዘብ ያዥ ነው። ገንዘብ ያዥ ያደረገውን አምላኩ አሳልፎ ሸጠው። አሳልፎ መሸጡ እኛ ግን ድነናል። ስለሆነ አንዳንዴ ክፉ የሚያስቡ ወዳጆቻችን ከኛ ጋር ቢሆኑ ክፋትን ቢደረግብን ምን አድርጌ ነው ፈጣሪ እነዚህ ሰዎች አጠገባችን ያኖርከው አትበሉ። ለድህነት ስለሚሆን ለብዙዎች እንድንተርፍ ስለሆነ ማመስገን መልካም ነው ልል እፈልጋለሁ።